ግብጽ እኮ የአማራ ከተማ ነው። መንገዶች ሁሉ እንደ ፒራሚዱ ላይ እኮ ባ ማ ዷ ፏ ጯ ሯ ተብሎ ነው የተጻፈው። ግዕዝ የማን ነው? የኛ እኮ ነው። ከ13ቱ ነገስታት 11ዱ አማራዎች ናቸው። ይሄ ውሸት እኮ ነው። ሂድ ሲንጋፖር ውስጥ የአማራ ቪሌጅ የሚባል አለ። ጉንፍ ለብሰው ጎታ ለአንተ ስል ላሳይቅ። አራራ ለኔ አይደለም ምን ለራሳቸው። እሺ ለአንተ ካልሆነ ምተው ሌላ ለምን ይሰራልኝ? በቃ ለአንተ ካልሆነ ምን ይሰራል? እኔ አልፈልግም። ምንም ላደርግ አልችልም። ተባሳችሁ እዚህ የሚገቡት ሊያዩ እኮ ነው። ሴት እኮ ቁንጅና ነው የሚመርጡ ሰው ሞጣታ ሰይለልከተች አትነሳ። እኔ እኮ ግልጽን ስነግርሽ 400 ሺህ ብር ከፍዬ ሪያሊቲ ነው የምነግርሽ። ማለበቅሽ 3 ወር ሆነኛል ከሀገር ከወጣሁ ማለት ከአፋቸው ነው ያመለጥኳቸው። እመቤቴ ከአፋቸው በብራዚል አድርጌ አሜሪካ ገብቻለሁ። እግዚአብሔር ይመስገን። ብራዚል፣ ፔሩ፣ ኢኳዶር፣ ኒኮግሊ፣ ኮሎምቢያ፣ ፓናማ፣ ኮስታሪካ፣ ኒካራጓይ፣ ሆንዱራስ፣ ጓቲማላ፣ ሜክሲኮ፣ ካፓቹላ፣ ካባስኮ፣ ቱስላ፣ ሜክሲኮ ሲቲ፣ ሜክሲካሊ፣ ቱጁዋና፣ ካሊፎርኒያ እኔ ለጓደኞቼ መላ እየላኩላቸው ነው ምናምን። እግዚአብሔር ይመስገን። እነሱ የሚወጡበትን መንገድ ነው ተፍ እያልኩ ያሉት እንጂ ስርዓቱ ምንም የሚያስቀምጥ አይደል። እኔ ማያቀኝ የለም ባይዘው ተቀረጥሽው እንደዚህ የመጣሽው እግዚአብሔርን ማያቀኝ የለም። እኔ እንዴ ስንት ጊዜ ፈጀብሽ? ወር ከ15 ቀን ምንም አይደለም። ይሄ ጀግና ልጅ ነው። ወር ከ15 ቀን የሆኑ ሰው ሞቶብን ነበረ ወደ 50 ምናምን። ከዛ አንድ ሳምንት አቆዩን። አፉ ብለውሽ ነበር። እዚያው ቢያገኙሽ ኖሮ አምልጠሻል። ኤርፖርት 400 ሺህ ከፈልኩ መውጣት ታምናለህ? እመቤቴን ለሞጫ ቪዛ ያ የብራዚል ቪዛ ህጋዊ ቪዛ ነው። እንደውም አንተ ሚዲያ ላይ እናገረዋለሁ ብዬ ነበር። 400 ሺህ ብር ፈይሳ የሚባል ሰውዬ ነው ካልከፈልክ አትወጣም ያለኝ። እመቤቴን ደህንነት ነው። 400 ሺህ ምንም እኔ የተገናኘሁበት ነገር የለም። አብይ ያስቀመጠው ገንዘብ አምጡ ይላል። ተመልከቱ። ትውልድ አዲስ አበባ ነው። እድገቴ ሙሉ ነገሬም ፋይሌን ይዤ ነበር የወጡት። እንደውም ቀንኛ የቡና ደጋፊ ነበሩ። በዛ ጦርነት ሰዓትም ታስሬ ነበረ በትግራይ ጦርነት እና ይሄ ሁላ ነገር እንደውም ላሽ ብዬ ነው እኔ እንደውም ብዙ ነገሬን ችዬ ላሽ ብዬ ልወጣ የነበረው በምስጊንነት ማለት። ከዛ 400 ሺህ ካልከፈልክ አሉኝ። እኔ ደግሞ ፈጥኖ መውጣት ስለፈለኩ ቪዛውም እጄ ላይ ነበርና ወዲያው ወጣው። በቃ መጣው። እዚህም እግዚአብሔር ይመስገን የሸገሩ ጁንታን ፎሎ አድርጉት። እግዚአብሔር ይመስገን። የአሜሪካ መንግስት በበርገር ነው ዘመናዊ ወጣት ነው። 2500 ሰው ይታየኛል። ጀስት ግጩት፣ ፎሎ ግጩት። አረ ሞጣዬን አልፈልግም። አንተ ጋር ስለገባሁት ያስፈልጋል። ቀጣይ ለፕሮግራም ልናዘጋጅ ነው። ያ ደስ ይለኛል። አሁንም ቢሆን ሞጣን ስሙት። የእውነቴን ነው። ምንም ክፋት የለበትም። ታሚል እንከፍታለን። ያዲስ ደስ ይለኛል። ያዲስ ተዋታ እነ ባረች ከእንግሊዝ ይገባሉ። አንተ ጋር እንዳለ በሊቢያ የገቡ ጓደኞቻችን አሉ። እነ በረከት፣ ኤልያስ ነፍሱን ይማራውን የሞቱ ልጆች ናቸው ከኔ እኩል የወጡት ማለት ነው። እኔም እግዚአብሔር ይመስገን ገጩ ተደርጎልኝ ነው መላ እነ ብራዘርም ሲስተርም እውነት ለመናገር እንጂ አቅም የሌለው በሊቢያ ሄዶም ደቅሷል። በጣም ነው የሚያሳዝነው። አላ ምናምን ብሎ ነው የሚምለው። አይዋሽም ነው። ቀጥታ ያየውን ነው የሚናገር። ያላየውን ደግሞ ሙስሊም ድረም ኧረ እኔ አላውቅም፣ እኔ አላየው፣ ዝም ብሎ ነው የጠራኝ። ዝም ብሎ ነው የጠራ። ውጣ ነው የሚባለው። ሙስሊም 3 ሙስሊሞች ቢመጡ 2-3 ሰው ይመጣ አንዱ ሙስሊሙ ነው። አንድ ክርስቲያን መጀመሪያ መስክ፣ ሁለተኛ ሙስሊም ከመሰከረ ሶስተኛውን አይፈልገውም ዳኛው። ምንም ጊዜ አያጠፋም። በቃኝ ነው። ሙስሊም እኮ አራጣ አያበድርም። ሙስሊም እኔ የማውቀው ትክክለኛ የአማራ ሙስሊም ወንድሙ ሲቸገር ክርስቲያን ሙስሊም አይልም። የሚሰጠው ለማን ነው? ለክርስቲያን ወንድሙ ይሰጠዋል። ስሜ ማማሩ ነው። ባይዘው ለሁላችሁም ስሜን ላስተዋውቅ። ማማሩ ብለህ ጥራኝ። ሞጣ ያገር ስም ነው። እሺ ማማሩ ማሜክስ ብለህ ጥራኝ። እሺ ማሜክስ እንደው አይ ትንሽ እኔ የአሜሪካ ስንት ብዙ አመት ስለሆነ ማማሩ እንዳትለኝ አደራ። ማሜክስ የ4 ኪሎ ምናምን ልጆች ማምን ተባለች። እኔ እንደውም ፕሮፌሰር ማማሩ በሉ ፕሮፌሰር ዶክተር ብዬ ነው የምጠራኒ። ፕሮፌስ ማለት እኮ ማስተማር ማለት ነው። ቲች ማለት አስተማሪያችን አንተ በቃ ለኛ ለእንቅልፋሙ ማህበረሰብ የንቃት እንዴት ነው ደወል ሆነ የመጣ የዘመናችን ታላቅ ሰው ነህ። ያንቺ ፎቶ ነው? አዎ። ምን ተቀብተሽ ነው? ፀጉሬን ተላጭቼ ነው። ፀጉሬን ተላጭቼ። ይሄ ራስሽ ክልሽ ነው? አዎ። ወጣይምና
የት ሀገር ሰው ነሽ? የት ሀገር ሰው ነሽ? ጎጃም። ኧረ ውሸት ነው። እውነት ሙጣ ያገው ልጅ ነሽ? አረ እንትን ደንበጫ። ደንበጫ እኮ ኦሮሞ ምንም አለ። አይ እኔ ደንበጫ ወደ እንትን ጋር ከፍ ብሎ ደንበጫ ምን ነበረ? ቆይ ይሄ ራስሽ አንቺ ነው ተላጭቸው ነው ያለሽ? አዎ ምን ነው ሞጣይ? ይሄ እኮ ሀባብ ይባላል በዚህ በአሜሪካ ዋረር ሚረር እንለው። ይሄ ራስሽ ነው ግን እንደ ሞጣይ ብዙ ሰው ሙድ እያዘብኝ ነው ግን እኔ እስኪ በቪዲዮ ግን ነው አሁን ያለበት ቦታ ስለማይመች ነው እንጂ ገባለሁ እኮ ብዙ ጊዜ አይተነካከም። አዎ ሞጣይ የት ነው የምትኖሪው? ዱባይ። የዱባይ ሰው ምን ይላል? ይሄን ራስሽን ሳይ ምን ይላሉ? ምን ሆነሽ ነው ምናምን ይሉኛል። አንዳንዶቹ ይስቁብኛል። በምንድን ቴክኖሎጂ ነው እንደዚህ ያደረግሽው? አቴ እንደዚህ ነው ጭንቅላቷ። ይደብራል እንዴ ሞጣዬ? ኧረ እኔ ምን የሰው እግዚአብሔርን ፍጥረት እኔ ምን አገባኝ? ለነገሩ እግዚአብሔር በቃ እረፍት ለማረፍ ሲል አነስነሳ ላለ መላእክት ሰጥቶ የሰራሽ ይመስለኛል እኮ። ግን ለምንድን ነው ሰው የሚሳደበው? አንተ ስለምን ትስቅብኛለህ? ለሚካኤል የሰሩሽ ይመስለኛል። ኧረ እነሱ ሳያል ናቸው እነ ፋኑኤል ምናምን የሰሩሽ ይመስለኛል። እግዚአብሔር እንደው ትንሽ ይሰለቸው። አመሰግናለሁ። እንዴት አይነት ለኔ እድሜ 26 ቤታየስ 25 ነው ሁልጊዜ የምትይው። እሺ አንቺኛዋስ ደግሞ ማን ነበር ስሟ? ይችኛዋ ኪዲ 20 ነሽ አንቺ? 21 ሊዝ ነው። 21 ሊዝ ነው። 21 የት ነው የምትኖሪው ኪዲ? ጀርመን። እዚያ ነው የተወለድሽው? አይደለም። እንዴት ገባሽ ጀርመን በ20 ዓመትሽ? እናቴ አምጥታኝ። እናትሽ እዚያ ናቸው? ወጣት ናቸው? ሰላም በያቸው። ሰላም እንኳን ልጅዎትን አገናኘሁት በያቸው። በስንት ዓመትሽ ነው የመጣሽ? በ17 ሞጣችን መረጃ ለማውጣት ነው። መረጃ መረጃ ምንድን ነው? እንዳለ ነዳጁን እየጫኑ እያወጡት ነው። ጠቅላላ ነዳጁ ተቆፍሮ እየተጫነ እየወጣ ነው። የምን ነዳጅ? እዚህ ታች ሶማሌላንድ አካባቢ ያለው ነዳጅ ጠቅላላ የ700 ዓመት ነዳጅ ሌሊት ነው የሚወጣው በተሳቢ እየተጫነ። ማን ቆፍሮት? 30-40 ተሳቢ። ምን የኢትዮጵያ ነዳጅ ነው? የኢትዮጵያ ነው። የግላችን ነው የኛ። ወደ 98 ትሪሊዮን በ7 ዓመት ሲሰራ 90 በ700 ዓመት ሲሰራ ወደ 98 ትሪሊዮን በዓመት የሚያወጣ ነዳጅ እየወጣ ነው ተደብቆ። ማን ነው ወዴት ነው የሚሄደው ነዳጁ? መውጫው በሶስት ቦታ ነው የሚወጣው። ነዳጅ ቢኖር ኢትዮጵያ ውስጥ ስንቆፍር ብንል ድህነት ነው የምናገኘው እንጂ ነዳጅ ሊወጣ አይችልም። አለ ሞጣዬ፣ የፈለግከው አይነት መረጃ አለኝ እኔ በውስጥ ልክ ነው። ቢቆፍር ድህነትን ያገኘዋል እንጂ ነዳጅ ነው። የሚገርም ነገር ለኢትዮጵያ ሲካፈል አሁን በዚህ ሰዓት ያለው ታስታውሳለህ? ሞጣዬ ልንገርህ ያለኝ መረጃ ላስረዳ። ምንም እባክህ ተወኝ። ማቱ አንዱ መጣና ምን አለ መሰላችሁ? ሞጣ አለኝ። አቤት አሁን እኮ ፋኖ 4 ኪሎ መግባት ቀላል ነው አለ። ምንድን ነው እለዋለሁ። ከደቡብ ጎንደር ያለው ከደቡብ ጎንደር ተነስቶ አዲስ አበባ እንጦጦ ድረስ ዋሻ አለ። አሳበራ ሁሉ በስር በመብራት እያበራ በሻለ እንትን ጧፍ ትገባለህ አለ። እሱ መረጃ እኔ ነኝ የሰጠው እኮ ሞጣዬ። ከውስጥ ለውስጥ ያለው ዋሻ እሳቱ እኮ ነኝ፣ እሳቱ ነኝ ሞጣዬ። አራዳድ እንዳለ ከባድ መረጃ ነው ያለው እጅ ላይ። ያ ዋሻማ እኮ ዘጉት። ያን ዋሻ ጉድ አደረጉና እንደ ባለፈው አንተው ነህ። እኔ አይደለሁ እንደ እሳቱ እኮ ነኝ፣ እሳቱ ነኝ። እንዳንተ ኦሮ በስማ የዛን መረጃ እኮ ፈልፍያ አውጥቼ ነው መጽሐፉን ደብቄ። በኋላ እኮ ነው አደገኛ ምርመራ ተደርጎ ነበር ያልከው። ዋልጌ የሚባለው መጽሐፍ ሞጣዬ፣ ዋልጌ የሚባለው ራሱ ነው። እሳቱ እኮ ነኝ። እኔ ሰው አረሳም። አያችሁ ሰው ሲነገር ከድሮ ጋር አያይዤ ነው የማውቀው። ጎበዝ ነቅቼ ባየህ አንተ ደህንነቱም ላይ ሁሉም ላይ ነበርክ ማለት ነው። ተመልከቱ
ይሄ ራሱ ነው። ባለፈው መጥቶ ከደቡብ ጎንደር ዋሻ አለ ሰንጥቀህ አለ ፋናው ምንም አያስፈልግም። ያን ዋሻ ተጠቅሞ እንጦጦ በታች በኩል ዘልቆ አዲሱ ገበያ